12ኛ ክፍል ተማሪዎች ናችሁ። ይህን ቪዲዮ እስከ መጨረሻ ማየት እንዳትዘነጉ። ዛሬ በዚህ ቪዲዮ ከህይወቴ ልምድ ሼር አድርግላችኋል። እንዴት እንዳለፍኩኝ ያንን ጊዜ ሼር ላደርግላችሁ ይፈልጋለሁ። ይህን ቪዲዮ እስከ መጨረሻ ማየት እንዳትዘነጉ። ለዚህ ለጆን ኢምፓየር ዩቲዩብ ቻናል አዲስ ከሆናችሁ ይህን የዩቲዩብ ቻናል ሰብስክራይብ አድርጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ይህን ቪዲዮ ላይክ ማድረግ እንዳትረሱ። ይጠቅማል ብላችሁ ለምታስቧቸው ጓደኞቻችሁ ሼር አድርጉ። እስከ መጨረሻ ማየት እንዳትዘነጉ። አንደኛ የሚመክራችሁ ጊዜ አለኝ ብላችሁ እንዳታስቡ። አለ አይደለ? ለማንበብ ስንፈልግ ነገ አነባለሁ፣ በኋላ አነባለሁ፣ ከሰዓት አነባለሁ፣ ቆይ ከአንድ ሰዓት በኋላ አነባለሁ። እንደዚህ አይነት ነገር ውስጣችን ላይ ፕሮክራስቲኔሽን ወደ ነገ ማስተላለፍ በኋላ የማለት ነገር ይሰማናል። ያንን ስሜት እንዳታዳምጡ። ያ ስሜት ማለት በዛን ጊዜ ላለማንበብ አእምሯችሁ የሚሰጥላችሁ ምክንያት ነው። በዛን ሰዓት ያንን ስሜት ካዳመጣችሁ እናንተ ያላችሁት ጊዜ በኋላ ይደርስና በዛችም ሰዓትም በኋላ አነባለሁ የማለት ነገር ይፈጠራል ማለት ነው። ስለዚህ ምክንያቱ ላለማንበብ መፈለግ ነው እንጂ ሌላ ምክንያት ኖሮ አይደለም። የሆነ አሳማኝ ምክንያት ኖሮ አይደለም ማለት ነው። ወይ ቲክታክ ለማየት ሊሆን ይችላል፣ ወይንም ደግሞ የሆነ ሌላ ነገር ልናደርግ ሊሆን ይችላል ማለት ነው። በዚህ ሰዓት ለኛ ለዚህ ፈተና እየተዘጋጀን ባለንበት ጊዜ ከፈተናችን ጉዳይ በላይ የሚበልጥብን ምንም ነገር ሊኖር አይገባል ማለት ነው። ስለዚህ ማንኛውንም ነገሮቻችንን ኢንቨስት ማድረግ ያለብን በፈተናችን ጉዳይ ላይ ነው። አሁን ማንበብ ካለብኝ ጎል ሴት ካደረኩኝ በዛችው ሰዓት ማንበብ ያለብኝ ነገር ማንበብ፣ 2 ሰዓት ማንበብ ካለብኝ ማንበብ፣ ከዛ በኋላ እረፍት ተኝቼ መነሳት ካለብኝ በዛችው ሰዓት መነሳት። ስለዚህ ራሳችንን እንደዚህ ማለማመድ አለብን ማለት ነው። ስለዚህ በኋላ ማለትን ማስወገድ አለብን ማለት ነው። አይጠቅምም ይሄ ነገር። እኔንም በራሴ ጊዜ ተሰምቶኝ ነበር፣ አልጠቀመኝም ያ እንደዛ ነገር ማድረጉ ማለት ነው። ስለዚህ የሚጠቅመው የትኛው ነው? ማድረግ ባለብን ሰዓት ያንን ነገር ማድረግ። በኋላም ከሆነ በኋላ ካቀድኩኝ በዛችው ሰዓት ያቀድኩትን ነገር ማድረግ። አሁን ማድረግ ያለብኝን አሁን ማድረግ፣ በኋላ ማድረግ ያለብኝን ባቀድኩ ጊዜ በኋላ ማድረግ። አለዛ በተጣበበ ጊዜ ነገ ማለት ላለ ማንበብ ራስን ማመቻቸት ነው፣ ለአእምሮ ምክንያትን መስጠት ነው። ስለዚህ ይህንን ድምፅ እንዳትሰሙት። ማንበብ ባላችሁበት ጊዜ አንብቡ። ነገ ትልቅ ነገር ይጠብቃችኋል። ነገ ቤተሰብ ይጠብቃችኋል። የእናንተን ውጤት ለመስማት ጓደኛ፣ የትምህርት ቤት መምህራን፣ ብዙ ነገር ይጠብቃችኋል። ይሄን ሁሉን ኃላፊነት ተሸክማችሁ ነገ ማለት ምን ማለት ነው? ስለዚህ ዛሬውኑ አንብቡ። ዛሬ አሁን ማንበብ ካለባችሁ አሁኑኑ ማንበብ ጀምሩ። ነገ የሚለውን ድምፅ እንዳትሰሙ። ይህንን ነገር አንደኛ መክራችኋለሁ። ሁለተኛ የሚመክራችሁ ራሳችሁን ከሌሎች ጋር እንዳታወዳደሩ። እዚህ ጋር ምን ለማለት ፈልጌ ነው? አሁን እየተዘጋጀን ባለንበት ጊዜ ምናልባት እኛ ያላነበብነውን ነገር የሆነ ጓደኞቻችን ሊያነቡ ይችላሉ። ከነዚህ ከጓደኞቻችን ፖዚቲቭሊ ጠይቀን ማወቅ ነው እንጂ እነሱ ከኔ አልፎ ሄደዋል፣ እኔ አላነበብኩም፣ በቃ አለቀልኝ፣ እንደዚህ አይነት ነገር ለአእምሯችሁ ኔጌቲቭ ነገር እንዳታወሩ። በቃ ሌሎች ካነበቡ ከነሱ ካነበቡት እናንተ የሆነ ነገር ጠይቃችሁ ፖዚቲቭሊ መቀበል፣ ያንን ነገር ራሳችሁን እንደገና ያላነበባችሁት ነገር ካለ ራሳችሁን ማዘጋጀት ነው እንጂ ከሌሎች ሰዎች ጋር ራሳችሁን ካነጻጸራችሁ ስሜታችሁ ይረበሻል፣ ደስተኛ አትሆኑም። ምክንያቱም ሳምበዲ ከቀደማችሁ እንደቀራችሁ ስለሚሰማችሁ ያኔ የማንበብን ኢኒሺዬሽን መነቃቃትን አታገኙ ማለት ነው። ሳምበዲ ከቀደማችሁ ኢትስ ኖርማል። ከቀደማችሁ ጠይቃችሁ መረዳት የምትችሉ ሰው ከሆነ ጠይቃችሁ ያንን ነገር ማወቅ። እናንተ እንደማትደርሱ አድርጋችሁ እንዳታስቡ። እከሌ እንደዚህ ሆኗል፣ እከሌ እንደዚህ አንብቧል፣ ይሄን ያህል መጽሐፍ ሪፈር አድርጓል፣ በቃ እኔ ያለቀልኝ፣ እንደዚህ አይነት ስሜት እንዳይሰማችሁ። ይሄ ስሜት ከተሰማችሁ በጣም ነው የምትጎዱት ማለት ነው። ማለት የማንበብ ፍላጎታችሁ ላይ ነው በጣም ተጽዕኖ የሚያመጣው። ስለዚህ ከሌሎች ሰዎች ፖዚቲቭሊ ተማሩ፣ ነገር ግን ራሳችሁን ከሌሎች ሰዎች ጋር እንዳታነጻጽሩ። ታነጻጽራችሁ ውስጣችሁ ዲስታርብድ ይሆናል። ያኔ የማንበብ ፍላጎታችሁ ይቀንሳል። እከሌ እንደዚህ አንብቦ እኔ እኮ ገና ነኝ ምናምን እያላችሁ ፖዚቲቭሊ መቀበሉን ትታችሁ ሌላ ነገር ውስጥ ኔጌቲቭሊ ውስጣችሁ እንድረበሽ ታደርጋላችሁ ማለት ነው። ስለዚህ ከሌላ ሰው ጋር ራሳችሁን እንዳታነጻጽሩ፣ ማድረግ የሚገባችሁን ያህል እናንተ ማድረግ፣ መልፋት ያለባችሁን ያህል መልፋት እንጂ ከሌላ ሰው ጋር ራሳችሁን አነጻጽራችሁ ኔጌቲቭ የሆኑ ነገሮችን ውስጣችሁ ላይ እንዳታመነጩ። ስለዚህ ከሌሎች ሰዎች ጋር ራሳችሁን እንዳታነጻጽሩ፣ ይልቁንስ ከሌሎች ፖዚቲቭሊ ተማሩበት። ሶስተኛ ኮንሲስተንሲ ይኑራችሁ፣ ወጥነት ይኑራችሁ። ማለት ዛሬ በጣም ካነበብ በጣም ጥያቄ ከሰራ የዛሬ ሳምንት መስራት አይደለም። ዛሬ ካነበብክ ነገው እንደዛ ማንበብ፣ ከተነገ ወዲያ ማንበብ፣ በቃ ሁሌ ማንበብ ማለት ነው።
ሁሌ የማንበብ ሁሌ የመዘጋጀት ሁሌ የመጣር ህይወት ከሌለ ስኬታማ መሆን አንችልም በኢንትራንስ ላይ። ስለዚህ ሁሌ ነው ትጋቱ መኖር ያለበት፣ ሁሌ ነው ጥያቄ መስራቱ መኖር ያለበት፣ ሁሌ ነው ማንበቡ መዘጋጀቱ፣ ሌሎችን ሰዎችን መጠየቁ፣ ራስን ማዘጋጀቱ መኖር ያለበት ማለት ነው። የሆነ ሰዓት በጣም 5 ሰዓት አንብቤ ከሳምንት በኋላ የማነብ ከሆንኩኝ ፈጽሞ ውጤታማ ሊሆን አንችልም ማለት ነው። ስለዚህ ፕላን በማድረግ ፕላን በመፍጠር እቅድ በማውጣት ራስን በቃ ኦልዌይስ ማንበብ፣ ሁሌ ራሳችንን ማዘጋጀት፣ ሁሌ አፕዴት ራሳችንን ማድረግ። ስለዚህ በወጥነት የማንበብ ክፍለ ጊዜ ከሌለ የሆነ ጊዜ አንብበን ከሆነ ሳምንት በኋላ 5-6 ቀን በኋላ የምናነብ ከሆነ ውጤታማ መሆን አንችልም ማለት ነው። ስለዚህ ወጥነት ለኖራችሁ ይገባል ማለት ነው። ስለዚህ በወጥነት አንብቡ። ራሳችሁን ስኬጁላችሁን ጠብቃችሁ ኦልዌይስ የማንበብ ኦልዌይስ የመትጋት ህይወት ሊኖር ይገባል ማለት ነው። ይህንን ነገር ነው በሶስተኛነት የሚመክራችሁ። ስለዚህ ሁሌ አንብቡ፣ ሁሌ ተዘጋጁ፣ ሁሌ ጣሩ፣ ተስፋ እንዳትቆርጡ፣ ሁሌ አንብቡ። ይህንን በሶስተኛነት ይመክራችኋል። አራተኛ ኳሊቲ ላይ ፎከስ አድርጉ። ማለት በቃ ምን ያህል ጊዜ ምን ያህል ሀወር ተቀምጣችሁ አነበባችሁ ማለት ሳይሆን ውጤታማ የሚያደርጋችሁ ምን ያህል ኳሊቲ ባለው ሁኔታ በጥራት አነበባችሁ የሚለው ነገር ነው። ማለት 5 ሰዓት ቁጭ ብለህ ልታነብ ትችላለህ። 5 ሰዓት አንብበህ 5 ጥያቄ መስራት ካልቻልክ የቱ ጋር ነው ውጤታማ? እንዴት ነው ውጤታማ መሆን የምትችለው? ማለት በቃ ማወቅ ያለብን ስናነብ ጥያቄ ስለሆነ ነገ የምንፈተነው how much አወቀን ነው ነገሩ። how much አንደርስታንድ አደረግን ነው እንጂ how much ቁጭ ብለን አነብብን አይደለም ስኬታማ የሚያደርገን። how much ጥያቄውን መስራት ቻለን። አያችሁ እኛ ፊዚክስ አመት ሙሉ አንብበን እነዚያን 50 ጥያቄዎችን 40 ጥያቄዎችን መስራት ካልቻለን አመት ሙሉ ማንበባችን ከንቱ ነው ማለት ነው። ትምህርት ሚኒስቴር የሚያውቀው እኛም ፖቴንሻላችን የሚለካው ምን ያህል አወቀ ብሎ የሚያሳልፈን እሱ ያወጣውን ጥያቄውን መስራት ስንችል። ስለዚህ how much አወኩኝ በሚለው ላይ ፎከስ በማድረግ ነው ማንበብ ያለብን ማለት ነው። ብዙ ሀወር ቁጭ ብሎ ያንን ነገር አንደርስታንድ ሳያደርጉ ማንበብ ሳይሆን አንደርስታንድ እያደረጉ ጥያቄን እየሰሩ አክቲቭ ሪኮርድ እያደረጉ እያነበቡ ራስን እየጠየቁ ጥያቄዎችን ፕራክቲስ እየተደረገ መነበብ አለበት እንጂ ብዙ ሰዓት ቁጭ ብሎ ብዙ መጽሐፍ ማንበቡ ውጤታማ አያደርግም ማለት ነው። ስለዚህ ኳሊቲ ላይ ፎከስ ማድረግ ማለት አክቲቭ ሪኮል ማድረግ፣ ስፔስ ሪፒቲሽን ማድረግ እንዲሁም ደግሞ ደጋግሞ ያንን ነገር ማድረግ ነው ማለት ነው። ስለዚህ ኳሊቲ ላይ ፎከስ አድርጉ። ስታነቡ ውጤታማ በምትሆኑበት ወይ ላይ ፎከስ አድርጉ። ሐሳቡ ከተመቻችሁ ላይክ ማድረግ እንዳትረሱ፣ እንዲሁም ደግሞ ለጓደኞቻችሁ ሼር አድርጉ። እስከ መጨረሻ ስለተከታተላችሁኝ አመሰግናለሁ። ሌሎችን ቪዲዮችን እንደዚህ እየሰራሁ እመጣላችኋለሁ። ሌሎችን ቪዲዮችን ደግሞ ቻናል ላይ አፕሎድ ያደረኳቸውን ቪዲዮችን ይዋቸው፣ ይጠቅሟችኋል። ወዳችኋለሁ። በርቱ፣ ይሳካላችኋል። አይዟችሁ።